አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ ውድ ቤተሰቦች እንዴት ናችሁ? ዛሬ ከተራዊህ መልስ ተራዊህ ሰግዳችሁ አታችሁ አላዲላ። በነገራችን ላይ እኔ ጣፋጭ የምከጅለው ከተራዊህ በኋላ ነው። ለምንድን ነው? እኔ ብቻ ነኝ ወላ እናንተም ናችሁ? ሙሂም ከተራዊህ በኋላ የሚቀረብ ቆንጆ ኬክ አዘጋጅቼላችኋለሁ ማለት ነው። እሱም ኬክ ሀሊብ ማህሙስ ይባላል። እዚህ ጋር ያው ሀሊብ ፓውደር አንድ ኮብ ማለት ነው። አንድ ኮብ አምሰዋለሁ። ሌላ ስራ ይዤ በእጅ ትንሽ መታርጎብኛል። እጅ ወደዛ እያለ ነበረ። እዚህ ጋር ስታምሱ እጃችሁ መነሳት የለበትም ጭራሽ እጃችሁ መነሳት የለበትም። እኔ ግን በጎን ሊያርብኝ የገረሰ ነበረ። ወደሱም ወደዛም እየርኩ ነበረ። በሶስት ቦታ ነበርክ እጄ በሶስት ቦታ ነበረ እየተንቀሳቀሰ ያለው ማለት ነው። ቀኝ እጅ አልታደለም እኮ ቀኝ እጅ የምር ግራ እጅ ምንም አያጋድም። ለመሰወር ራሱ በግድ ነው እንኳን ሊሰራ ማለት ነው። እና በነገራችን ላይ እኔ በግራ ምንም ማድረግ አልችልም። እኔ ብቻ ነኝ ወላ እናንተም ናችሁ? በግራዬ ምንም መስራት አልችልም ጭራሽ። አልሙሂም በደንብ አድርገን እነዚህ እናምሰዋለን ማለት ነው። ያውን ሰዓቱን አጥፍቼዋለሁ፣ ግን ትንሽ ገባ ብሎብኛል። ያው ከሰራችሁ እንዲህ ፋትህ መሆን አለበት። ትንሽ ገባ ብሎብኛል። ፋትህ አድርጉት እናንተ ታሰራችሁ ማለት ነው። እዚህ ጋር ሁለት እንቁላልና እንቁላሉን መጀመሪያ አውጥቼዋለሁ። ቢያንስ አንድ ሰዓት የሚሆን ውጭ ከተላጀ ማለት ነው። እንዲ ቀዝቃዛው እንዲለቀው ማለት ነው። እንቁላሉን ከተላጀ አውጣችሁ ቶሎ ኬክ ተሰራችሁ ብዙ አይነፋም። ስለዚህ ሐራረቱል ጉርፋ ይሉታል አረቦቹ ማለት ነው። ውጭ መሆን አለበት። ቢያንስ ለአንድ ሰዓት ውጭ መሆን አለበት። ቫኒሊያና ግማሽ ኮብ ስኳር አርጌ በደንብ አርጌ እንደዚህ አመታዋለሁ ማለት ነው። እዚህ ግማሽ ኮብ ዘይት አረኩ መልሼ መተዋለሁ ማለት ነው። ከዛ እዚህ ያመስነውን ነፍቼዋለሁኝ። የተድቦለቦለ ምናምን ነገር እንዳይሆን ነፍቼዋለሁኝ እንትኑን ማለት ነው። ሀሊቡን ወዲያው ነው ነፍቼ እንትን ያልኩት። ከዛ አንድ ኮብ ዱቄት ጋራ አንድ ኮብ ሀሊብ ማለት ነው። ያው ሀሊቡ ትንሽ በዛ ይላል። ከዛ አደባልቄ የፈጨሁትን ምዛርጌ በደንብ አርጌ እንትን ፍሩን አረገዋለሁ። እዚህ ጋር ካሜራ ስመለከት ሁሉንም ገደል ድየው ነበር፣ በስ ዲኗል። እዚህ ጋር ክሬም ነስትላና ግሽጣ ክሬም እንትን ነው የፈጭቼ ያረኩት ማለት ነው። ጅብና ኬሪ ሶስቶቹ ጅብና ኬሪ፣ ግሽጣ፣ ነስትላ ሶስቱን አርጌ ፈጭቼ ከላይ ያረገዋለሁ ማለት ነው። እንደዛ እሱ ነው የሚያጣፍጠው ከሁሉም ውበት የሚሰጠው ማለት ነው። ከዚህ ጋር ትንሽ የብቻ እንትን አምሽ ነበር። እንደዚህ ነው መሆን ያለበት ስታምሱ። የመጀመሪያው ገባ ብሎብኛል። እንደዚህ ነው ማለት ነው።